አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? ሰላም ሰላም ብያለሁ አለሁኝ እኔ አልሐምዱሊላህ። እና እዚህ ጋ የሆነ ሰዓት ላይ ደማ እና ብቻዬን ነበርኩኝ። በቃ እንቅልፍ እምቢ ብሎኝ ተነስቼ ከዛ አረፍተ በቃ ባህሩ ዳር ዝም ብዬ እንትን ብዬ ነበር። ፊት ለፊት በባህሩ ፊት ቤት ውስጥ ሆኜ ግን ፊት ለፊት በባህሩ ነበርኩኝ። በጣም እንትን ነበር፣ ይደብር ነበረ። በጣም ጸጥ ብለዋል፣ እነሱ ተኝተዋል። እኔ ግን እምቢ አለኝ እንቅልፍ ማለት ነው። እና ከዛ ተነሳሁላችሁ። ስራ የለ ምንም የለ ቁጭ። ከዛ እስኪ ቪዲዮ በቃ ማስታወሻ አንዴ ምናምን ብዬ ከዛ እንትን አልኩኝ ማለት ነው። ቀረጽኩት ቪዲዮ። ከዛም ስዟዟር አየሁት ጋላሪ ውስጥ እየተዟዟርኩ እያለ አየሁት ማለት ነው ፎቶ ቪዲዮውን። እናማ እላችኋለሁ እንዴት ናችሁ? ደህና ናችሁ? ሰላም ነው ያልኩኝ። አልሐምዱሊላህ ተረፈ አለሁላችሁ። አንዳንድ ጊዜ ቦታ ማለት ደስ ይላል። አረፍ ይባላል፣ አየር ይቀየራል። እንደ ሁኔታዎች ደስ ይላሉ። አንዳንድ የሚደብር አለ፣ ግን ያው ቢሆንም ደግሞ ደስ የሚል ፓርት አለው እና አየሩ በጣም ደስ ነበረ ምናምን። በነገራችን ላይ ያን ቀን ልጅ እየተጫወትኩኝ እያለ ማለት ባህሩ ማለት ነው ትልቁንና አንዷን ትንሿን ይዤ ሰዎች ውስጥ ናቸው። ወንዱ ብቻው ነበር እየዋኘ የነበረው። ከዛ ልጅቷ መጣችበት። እሷ ስትመጣ ሁለት ሆኑ። ማንኛቸውን ልጠብቅ? እሷ እኔ ጋር ያንኛው ሄጄ ነው ታልበቃለሁ እየዋኘ እንደሚዋኘ ታች ደረሰ። ታች ደርስ ምን ተፈጠረ? እንትን ሊሰምጥ ማለት ነው። ወላሂ ያን ቀን በነገራችን ላይ በጣም ነበር የደነገጥኩት። በጣም ደንግጬ ነበር ከምንም በላይ እና በጣም ደንግጬ ነበር። ወላሂ ናሱ ያን ቀን ማለት ነው። ከዛ አብሮን እሱ ልጅ የኔ ጋር ከሚዋኘው ጋራ ሌላ ልጅ ነበር። ኢትዮጵያውያን ናቸው እነዛ ይመስሉኛል። እና እንደውም ሚስቱ ሰላም ብለኛለች። ከዛ የእሱ ልጁም አብሮት ስለነበረ አየው እየሰመጠ መሆኑን ሲያየው እሱም አባታችን ነበር እየዋኘ ነበር እና የልጁ አባት እሱ ሲሮጥ እኔ ምን ላድርግ? ይችኛዋን ትቻ ብሄድ ይችኛዋን ትገባብኛለች ስሮጥ፣ ወይ ተከትላይ ስትሮጥ ታለቅሳለች እኔን ስሮጥ ማለት ነው። በሄድም የማደርገው የለኝ። አልሐምዱሊላህ ረብ እንደገና ስሩጦ አወጣው። እንደው እንዴት እንደደነቁ በቃ እንደኔ የውሃ ሁኜ ነው በቃ ውሃ ልትል ያደረገኝ። በጣም ከባድ ነበር። የልጅ ኃላፊነትና በጣም ከባድ። እነሱ ተብስሯቸው አይሰሙም፣ ግን ወይ ሲወርቁ ወይ የሆነ ነገር ሲሆኑ ነው እኛ ጋር የሚመጣው ችግር እና በጣም ከባድ ነበረ። አልሐምዱሊላህ እሱ ግን እዛ ብዙ ሰዎች አሉ እኮ ግን አላዩትም። በቃ ምንም እዛውም የሚዋኙ አሉ አጠገቡ፣ ግን አላዩትም። ያው እንደነ እየዋኘን የመሰላቸው እና ይሄንኛው ግን ከሩቅ ነው ያየው። በቃ እየሰመጠው ነው ሲያይ ሮጥና አወጣው እላቸዋለሁ። ቻይ የልጆች ኃላፊነት ከባድ ነው። ሻወር ሲወስዱ አሁን ባሰብ ነው የማልቀው። በቃ እዚህ ሽንት ቤት ውስጥ ሻምፖን ይደፉና እንደዚህ ሸረተት ምናምን ሲሉ በቃ ከሻወር ቤት እስከሚወቁ ድረስ በጣም ሮጥ ትጨናነቃለች እና ደህና